ሕይወትን በሙሉ አንድ ህልምን ለማሳደድ ዋጋ እንደከፈልክ አስብ። ልጅነትን፣ ጓደኞችን እና የአእምሮ ጤናን ሰውተሃል። በየቀኑ የምትንቀሳቀስባት እያንዳንዱ ሰዓት ታላቅ ለመሆን የምትጥርባት ናት። ከዚያም ሁሉንም አስቸጋሪነቶች ተቋቁመ ከፍተኛው ጫፍ ላይ ትደርሳለህ። በዓለም ላይ ያሉትን ጠንካራ ተፎካካሪዎች ታሸንፋለህ። በሚሊዮኖች የሚቆጠሩ ሰዎች ድልህን ያከብራሉ። ስምህ ዘላለማዊ ይሆናል እና ትጠፋለህ። የአሸናፊነት ማዕረግን ለማስጠበቅ የምታደርገው ምንም ግጥሚያ የለም። ምንም አይነት ውድድሮች የሉ። ምንም አይነት ቃለ መጠይቆች የሉ። ለዓለም አሳማኝ ሊሆን የሚችል ምንም አይነት ማብራሪያ የለም። ይህ የቦቢ ፊሸር ታሪክ ነው። የእሱ ትውልድ ታላቁ የቼዝ ሊቅ፣ ከአንድ የቼዝ ሰሌዳ በስተቀር ምንም ሳይኖረው አንድ ግዙፍ መንግስት ያሸነፈ ሰው። ለዚህ ሁሉ ነገር ጀርባውን ሰጥቶ ለምን ጠፋ? ቦቢ ፊሸር በ1943 በቺካጎ ተወልዶ ያደገው በብሩክሊን ኒውዮርክ ነው። ገና በ6 ዓመቱ እህቱ ረከስ ያለ የቼዝ ቦርድ ገዛችለት። ተራ አሻንጉሊት ይመስል ነበር፣ ነገር ግን ለሱ ሱስ ሆነ። ሌሎች ልጆች ውጭ ሲጫወቱ ቦቢ ሰዓታትን ቼዝ በማጥናት ያሳልፍ ነበር። ታዋቂ ጨዋታዎችን ደግሞ በመጫወት ይለማመድ ነበር። የመክፈቻ ስልቶችን በቃሉ ያጠና ነበር። ሁሉም ሰው ወደ አልጋው ከሄደ በኋላ እሱ የቼዝ ፖዚሽኖችን ያጠና ነበር። ቼዝ ዝም ብሎ የሚደሰትበት ነገር ብቻ አልነበረም፣ ሙሉ ዓለሙ ሆነ እንጂ። በ13 ዓመቱ የቼዝ ማህበረሰቡን ስምን አስቀድሞ ያውቀው ነበር። በዶናልድ ባይረን የተጫወተው ታዋቂው የክፍለ ዘመኑ ምርጥ ጨዋታ ጌም ኦፍ ዘ ሴንቸሪ በመላው ዓለም ያሉ ባለሙያዎችን አስገርሟል። ያደረጋቸው ሳክሪፋይሶች በጣም አስደናቂ ከመሆናቸው የተነሳ አንጋፋ የቼዝ ግራንድ ማስተሮች እንኳን ይህን ከአንድ ታዳጊ የመጣ ነው ብሎ ማመን ተቸግረው ነበር። የቼዝ ዓለም ቀጣዩን ሊግ አግኝቶ ነበር። ነገር ግን ጂኒየስ መሆን የራሱን የቻለ ኮንሲኩዌንሶች አሉት። በ1950ዎችና 60ዎቹ ቼዝ በሶቪየት ህብረት ቁጥጥር ስር ነበር። የዓለም ሻምፒዮኖች፣ ታላላቅ ግራንድ ማስተሮች፣ ምርጥ አሰልጣኞች እና ትልቅ የመንግስት ድጋፍ። ለብዙ አስርተ ዓመታት የሶቪየት ተጫዋቾች በሁሉም ዋና ዋና ውድድሮች ላይ የበላይነት ነበራቸው። ቼዝ ተራ ጨዋታ ብቻ አልነበረም፣ በቀዝቃዛው ጦርነት ወቅት የአእምሮ የበላይነት ማረጋገጫ እንጂ። ከዚያም አንድ ወጣት አሜሪካዊ ብቅ አለ። ከተፎካካሪዎች በተለየ ቦቢ ምንም አይነት የምርምር ቡድን፣ የመንግስት ድጋፍ ወይም ከጀርባ የሚቆም ጠንካራ ፌዴሬሽን አልነበረው። ሙሉ ለሙሉ ብቻውን ነበር የሚሰራው። ሊነኩ አይችሉም ተብሎ ይታመኑ የነበሩትን የቼዝ ግራንድ ማስተሮች ያሸነፋቸው። በራስ የመተማመን ስሜቱ አደገ፣ ዝናውም እንዲሁ። በ1970ዎቹ መጀመሪያ ላይ በቦቢ እና በማይሞተው ታሪኩ መካከል የቀረው አንድ እንቅፋት ብቻ ነበር። የዓለም ሻምፒዮና። በ1972 ቦቢ የወቅቱን የዓለም ሻምፒዮን ቦሪስ ስፓስኪን ለመግጠም ወደ አይስላንድ ሲጓዝ ዓለም በትኩረት ይከታተል ነበር። ነገር ግን የመጀመሪያ ጨዋታ ከመደረጉ በፊት ውጥረት ነገሰ። ፊሸር ስለ ቴሌቪዥን ካሜራዎች ቅሬታ አቀረበ። ስለ ሽልማት ገንዘብ ተከራከረ። ከውድድሩ ራሴን አገላለሁ ብሎ አስፈራራ። ብዙዎች ጨዋታው በጭራሽ ይደረግ ብሎ አስበው ነበር። የመጀመሪያ ጨዋታ በመጨረሻ ሲጀመር አንድ ነገር ተከሰተ። ቦቢ በስራው ዘመን ካደረጋቸው ታዋቂ ስህተቶች አንዱ በመስራት ያቺን ፖይዝን ፖን በላት። ጨዋታውን ተሸነፈ። በመቀጠል ለሁለተኛው ጨዋታ ለመቅረብ ፈቃደኛ አልሆነም። በዚህም ለስፓስኪ ፎርፌ ተሰጠ። ውጤቱ 2-0 ሆነ። አብዛኞቹ ባለሙያዎች ጨዋታ አብቅቷል ብለው አመኑ። ነገር ግን ቦቢ ሌላ ሀሳብ ነበር። ከዚህ በኋላ የሆነ ነገር በቼዝ ታሪክ ውስጥ ካሉት ታላላቅ ካምባኮች አንዱ ነው። በየጨዋታው ቦቢ የወቅቱን ቻምፒዮን እያፈራረሰ መጣ። ዝግጅቱ እጅግ አስደናቂ ነበር፣ ጨካኝ ነበር። በራሱ የመተማመን ስሜቱ ሊገታ የማይችለው ሆነ። የመጨረሻው ጨዋታው ሲያልቅ ቦቢ ፊሸር የዓለም ሻምፒዮን። ለብዙ አሜሪካውያን ይህ ከስፖርታዊ ድል በላይ መስሎ ታይቷቸው ነበር። አንድ ሰው የብዙ አስርተ ዓመታትን የቆየ የሶቪየት የበላይነትን ሰብሮታል። በአንድ ጀንበር ዓለም አቀፍ ዝነኛ ሆነ። ይህ አንድ አፈ ታሪክ ንግስና ዘመን መጀመሪያ መሆን ነበረበት። ነገር ግን ለቦቢ መጨረሻው ነበር። የዓለም ሻምፒዮናውን ማሸነፍ ቦቢ ከልጅነቱ ጀምሮ ያሳደደውን ነገር ሁሉ አመጣለት። ነገር ግን ሰላም አላመጣለትም። ከጊዜ ወደ ጊዜ ራሱን እያገለለ መጣ። ባለስልጣናትና አዘጋጆችን አያምንም ነበር። ለወደፊት ውድድሮች የሚደረጉ ድርድሮችን ይበልጥ አስቸጋሪ ሆኑ። ለብዙ ታዛቢዎች ምንም ነገር የሚያረካው አልመሰለም ነበር። አንዳንዶች የቼዝ ስፖርትን ክብርና ጥራት እየጠበቀ ነው ብለው አመኑ። ሌሎች ደግሞ ዝና ሊሸከሙት የማይችሉት ከባድ ሸክም ሆኖበታል ብለው አሰቡ። እውነቱ ምንም ይሁን ምን አንድ ነገር ግልጽ ሆነ።
አዲሱ የዓለም ሻምፒዮን ወደ ጨዋታው ለመመለስ ፍላጎት አልነበረውም። ከ3 ዓመት በኋላ ቦቢ ፊሸር ማዕረጉን ከአናቶሊ ካርፖቭ ለመከላከል ቀጠሮ ተይዞለት ነበር። ነገር ግን ቦቢ ሻምፒዮን እንዴት መጫወት እንዳለበት የራሱ እይታ ነበረው። የውድድሩን ቅርጽ የሚቀይሩ ዋና ዋና መሻሻያዎች አቀረበ። ይህም ይበልጥ ፍትሃዊ ውድድር ይፈጥራል በማለት ተከራከረ። ሆኖም ግን ሁሉም ጥያቄዎች ተቀባይነት አላገኙም። በሁሉም ከመስማማት ይልቅ ትቶት ሄደ። በ1975 ቦቢ ፊሸር አንድም ጨዋታ ሳይጫወት የዓለም ሻምፒዮናውን በገዛ ፈቃዱ አጣ። ካርፖቭ ያለምንም ጨዋታ ሻምፒዮን ሆነ። በዓለም ላይ ታላቁ የቼዝ ተጫዋች ጠፋ፣ ነገር ግን መጨረሻ አልተመለሰም። ለ5 ዓመታት ያህል ቦቢ ፊሸር ከዓለም ታላላቅ ሚስጥሮች አንዱ ሆነ። ምንም አይነት ቃለ መጠይቅ አይሰጥም ነበር። ምንም አይነት ከባድ የቼዝ ጨዋታ አይጫወትም ነበር። ወሬዎች ያለማቋረጥ ይናፈሱ ነበር። በሚስጥር እያጠና ይሆን? ይመለስ ይሆን? አሁንም እሱን ሊያሸንፍ የሚችል ሰው ይኖር ይሆን? ማንም የሚያውቅ አልነበረም። የእርሱ ዝምታ አፈ ታሪኩን ይበልጥ እንዲያድግ አደረገው። ቼዝን ድል ያደረገው የዓለም ቻምፒዮን መንፈስ ሆኖ ነበር። ከዚያም በኋላ 1992 የማይታሰበው ነገር ሆነ። ቦቢ መመለሱን አወጀ። አንዴ እንደገና ቦሪስ ስፓስኪን ይገጥማል። ይህ ጨዋታ በዓለም ዙሪያ ታላቅ የዜና ርዕስ ሆነ። ነገር ግን አንድ ትልቅ ችግር ነበር። በአካባቢ የተካሄደ ባለው ግጭት ምክንያት ዓለም አቀፍ ማዕቀቦች የተጣሉባት ዩጎዝላቪያ ውስጥ ነበር ጨዋታው የተካሄደው። ዩናይትድ ስቴትስ ቦቢ በጨዋታ መሳተፉ እነዚያን ማዕቀቦች ሊጥስ እንደሚችል አስጠነቀቀችው። ቦቢ ማስጠንቀቂያውን ችላ አለው። ከጨዋታው በፊት ከነበሩት በጣም ከማይረሱ ጊዜያት ውስጥ በአሜሪካ መንግስት የተላከው ይፋዊ ደብዳቤ ላይ በአደባባይ ምራቁን ተፋበት። ከዚያም ተጫወተ። ስፓስኪን ድጋሚ አሸነፈው። ነገር ግን ድሉ የመጣው በከባድ ዋጋ ነበር። የህግ ችግሮች ተከተሉት እና ቦቢ ከዩናይትድ ስቴትስ ውጭ ለዓመታት ኖረ። ጊዜ እያለፈ ሲሄድ ቦቢ በአንድ ወቅት ካከበረው ዓለም ይበልጥ ተገሎ መጣ። ሰፊ ውግዘትን ያስከተሉ ስሙን ይበልጥ ያጠፉ ይፋዊ መግለጫዎችን ሰጠ። በሚሊዮኖች የሚቆጠሩ ሰዎች ያነሳሳው የቼዝ ሊግ አሁን በብልህነቱ ለተፈጠረው ውዝግብ የሚታወቅ ጀመረ። በ2004 እንደ ዩናይትድ ስቴትስ አሳልፎ ሊሰጥ የሚችልበት ሁኔታ እያለ ከፓስፖርት ጋር በተያያዙ ጉዳዮች በጃፓን ታሰረ። ከዚያም ሳይታሰብ ከ30 ዓመት በፊት የዓለም ሻምፒዮን የነበራት ሀገር አይስላንድ ዜግነት ሰጠችው። እሱም ተቀበለው። ይህን አስደናቂ የዕጣ ፈንታ ለውጥ ነበረ። ታላቅ ድሉን ያየችው ሀገር የመጨረሻ መኖሪያ ሆነች። World champion of chess Bobby Fischer has died. His career በ2008 ቦቢ ፊሸር በሪካቪክ በ64 ዓመቱ ከዚህ ዓለም በሞት ተለየ። እንዴት ያለ ቁጥር ነው! በቼስ ሰሌዳ ላይ ላለው ለእያንዳንዱ ስኩዌር 1 ዓመት። ታዲያ ቦቢ ለምን ጠፋ? አንዳንዶች በዙሪያ ያሉትን ተቋማት ማመን አልቻለም ብለው ያምናሉ። አንዳንዶች የዝና ጫና ከአቅሙ በላይ ሆኖበታል ብለው ያስባሉ። ሌሎች ደግሞ ለማንም የማይበገረው ስብዕናውንና ከራሱ መመዘኛዎች በታች ማንኛውም ነገር ለመቀበል ፈቃደኛ ለመሆኑን ይጠቅሳሉ። ምናልባት እነዚህ ሁሉ ነገሮች የተደመሩበት ሊሆን ይችላል። እርግጠኛ የሆነው ነገር ግን ይሄ ነው። እንደ ቦቢ ሙሉ ለሙሉ የሙያቸው ጫፍ ላይ የደረሱ ሰዎች ጥቂት ናቸው እና እንደሱ ሙሉ ለሙሉ ጀርባቸውን ሰጥተው የሄዱትም ጥቂት ናቸው። በምድር ላይ ያሉትን ጠንካራ ተጫዋቾች አሸንፏል። በቼዝ ውስጥ ያለውን የኃይል ሚዛን ቀይሯል። የወደፊቱን ቻምፒዮን ትውልዶች አነሳስቷል። ሆኖም ቦቢ የህይወት ታሪክ ታላቁ ሚስጥር እንዴት የዓለም ሻምፒዮን እንደሆነ አልነበረም። ከማንም በላይ ቼዝን ይወድ የነበረው ሰው ለምን ጥሎት ለመሄድ እንደመረጠ እንጂ። ዛሬም ቢሆን ከብዙ አስርተ ዓመታት በኋላ የቦቢ ፊሸር ታሪክ አሁንም አልተቋጨም። በተጫወታቸው ጨዋታዎች ምክንያት አይደለም፣ በጭራሽ ባልተጫወታቸው ጨዋታዎች ምክንያት እንጂ።